አብሽ በሳሙና ልናጥብ ነው። ሰላም ሀይሚ ነኝ ከአዶ ባልትና ዛሬ ደግሞ በቀደም ባቄላ በሳሙና እንዴት እንደሚታጠብ ሰርችላችሁ ነበረ። ዛሬ ደግሞ አብሻችን እንዲጸዳልን በሳሙና ነው የምናጥበው ዛሬም። ስለዚህ የመጀመሪያ ይኸው እንደምታዩት በጣም ብዙ ቆሻሻ አለው። አንደኛ ከመሬት ነው ዝሮ የሚመጣው። ሁለተኛ ደግሞ የመሬቱን አይደለም ጉዳቱ፣ ከዛ ተነስቶ እኛ ጋር እስኪደርስ ድረስ ስንት ቆሻሻ ስንት ነገር እንትን እያደረገ ነው የሚመጣው፣ ይዞ ነው የሚመጣው። እና መጀመሪያ እንደምታዩት በንጹህ ውሃ ሙልጭ አድርገን ካጠብን በኋላ ላርጎ፣ ሽታ በሌለው ላርጎ ነው ጠብ አድርገን የምናሸው ማለት ነው። ስናሸው ምንም የሚያመጣው ሳይድ ኢፌክት የለም። በውሃ ማንኛውም ነገር በነገራችን ላይ ቢታጠብ የሚያመጣው ሳይድ ኢፌክት የለውም። ስለዚህ መታጠቡ ካልጎዳን አጥበን አጽድተን ብንጠቀም ምንም ችግር የለውም። ስለዚህ ማንኛውም ነገር አጥበን ጽድት አድርገን ብንጠቀም ብናስፈጨውም የምንበላም ከሆነ ብንበላው ቆንጆ ነው ማለት ነው። እንደምታዩት የሚወጣው ቆሻሻ እዩት። ከዛ አረፋውን ከላይ እያነሳን ነው የምንሄደው። ምክንያቱም እላዩ ላይ ውሃ እየጨመርን በሄድን ቁጥር አረፋው ያቆየናል። በጣም ረጅም ሰዓት ነው የሚፈጅብን እና ከላይ አረፋውን በእጃችን እያነሳን ከዛ በኋላ ደግሞ እያጠለልን ውሃ እየቀየርን ቢያንስ ለአራቴ ምናምን ሊያስቀይር 5ቴም ሊያስቀይር ይችላል። እንደየ ሁኔታው ነው እያያችሁ ንጹህ ውሃ እስኪወጣ እና እንደምታዩት በዚህ መልኩ ነው የሚታጠበው። በነገራችን ላይ እኛ ስንሰራ እንደዚህ ጽድት አድርገን ነውና ኦርደር ማድረግ ትችላላችሁ። ይዩት የሚወጣው ቆሻሻ። አሁን ይሄ ሁለተኛው ነው። ሶስተኛ ላይ ውሃ ጨምረናል እና በዚህ መልኩ እያጠብን እንሄዳለን። እዚህ ጋር ደግሞ መጨረሻ ላይ የሆነ ጠጠሮች አሉ ማለት የማይሟሟ የለም። ይሄ አፈር ነው እየለቀቀ ያለው ቆሻሻ ነው። እንትኖች አሉ ጠጠር ነገር ደቃቃ ጠጠሮች አያችሁት። ተለቅሞም አይሄድም። ይሄ ለኮላሊት ጸር ነው፣ ለጤና በጣም መጥፎ ነው። ምክንያቱም ተለቅሞ አይወጣም። ስለዚህ በዚህ መልኩ በእጃችሁ እያወጣችሁ ውሃውን ሲቀር እንዳያችሁት ማለት ነው። ከዛ አሁን ምን እየሆነ ይሄዳል? የሻይ ከለር እየያዘ ይሄዳል። ይሄ ማለት በመታጠቡ እየታጠበ ሲሄድ ቆሻሻው እየለቀቀ ሲሄድ የሻይ ከለር እየመጣ ይመጣል። ያ ማለት ምሬቱ እየወጣ ይመጣል ማለት ነው። ይሄ የሚመራው ነገር የአብሽ ጣዕም የለም፣ እሱ እየወጣ ይሄዳል እና በዚህ መልኩ ብታጥቡት ጽድት ያለ አብሽ ታገኛላችሁ። ጠጠሩ አሁንም የተረፈቿን ወንፊቱን ውሃ ላይ እንዲህ ስታደርጉት እንደሚላል ይወጣ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ እያደረጋችሁ